ይህ ሰው የሳውዲ ልዑል መስሎ በመቅረብ ብቻ በሚሊዮን የሚቆጠር ዶላር ዘርፏል። ግን ይህ ሁሉ ግዙፍ የማጭበርበር ስራ የፈረሰው በፖሊስ ክትትል ሳይሆን በአንድ ምሳ ምክንያት ነው። ነገሩ እንዲህ ነው። አንቶኒ የተወለደው በኮሎምቢያ ውስጥ ሲሆን በ7 ዓመቱ በሚቺጋን በሚኖሩ አሜሪካውያን በጉዲፈቻ ተወሰደ። ግን ገና ልጅ እያለ ነው ውሸት የጀመረው። ለምሳሌ አባቴ የሆሊውድ ኮከብ ነው ወይም ቤተሰቦች በጣም ሀብታሞች ናቸው እያለ ለሰዎች ያወራ ነበር። ገና የ18 ዓመት ወጣት እያለ ነገሩን ወደ ሌላ ደረጃ አሳደገው። አንቶኒ መሆኑን ትቶ ራሱን የሳውዲ ልዑል ካሊድ ቢን አልሳውድ ብሎ መጥራት ጀመረ። የሚያስገርመው ደግሞ ምንም እንኳን የሳውዲ ዝርያ ባይኖረው ብዙ ሰዎች በንግግሩና በአቀራረቡ ተታለው ልዑል ብለው አመኑት። በሄደበት ሁሉ የውሸት ዲፕሎማሲያዊ ሰነዶችን ያሳይ ነበር። በሆቴሎች ውስጥ ገብቶ እኔ ልዑል ነኝ፣ ሂሳቡን በኋላ ኤምባሲው ይከፍላል እያለ በነፃ ይኖር ጀመር። ይሄ ገና መጀመሪያው ነበር። ትልቆቹ ባንኮች እና ባለሀብቶች በሳውዲ አረቢያን የነዳጅ ኩባንያ ላይ ኢንቨስት እንድታደርጉ ላግዛችሁ እያለ በሚሊዮን የሚቆጠሩ ዶላር እንዲሰጡት አደረጋቸው። በሚያሚ ውስጥ በጣም ውድ የሆነ አፓርታማ ውስጥ በቅንጦት እየኖረ በሩ ላይ የልዑል መኖሪያ የሚል ጽሑፍ ሁሉ ለጥፎ ነበር። ግን ይህ ሁሉ ግዛት በአንድ ምሳ ብቻ ይፈርሳል ብሎ ያሰበ ማንም አልነበር። አንቶኒ አንድ ቀን ከባለሀብቶች ጋር ምሳ እየበላ ሳለ ሳያስበው የአሳማ ስጋ የታከለበት ምግብ አዘዘ። ይህን ያዩት ባለሀብቶች ደነገጡ። እንዴት ሙስሊም የሆነ የሳውዲ ልዑል አሳማ ይበላል ብለው መጠራጠር ጀመሩ። ወዲያውኑ ለፖሊስ ጥቆማ ሰጡ። ፖሊስ ምርመራውን ሲያደርግ ልዑል ሳይሆን ተራ አጭበርባሪ መሆኑ ተረጋገጠ። አሁን የት እንዳለ ታውቃላችሁ? የልዑልነት ልብሱን አውልቆ ለሚቀጥሉት 18 ዓመታት የፌዴራል እስር ቤት ልብስ ለብሶ ይገኛል።